እየበረረ መጣ የሚለው ቃል ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ የሚገኝ ቃል ነው። ቃሉን የተናገረው ነብዩ ዳንኤል ነው። አሁን ስለ ዳንኤል ልተርክ አይደለም። ቅዱሳን መላእክት እየበረሩ ሲመጡ ለምን አገልግሎት እንደሆነ፣ እንዴት እንደሚፈጥኑ፣ እንዴት እንደሚያድኑን ለመማር እንዲረዳን ብቻ ነው ይህንን ርዕስ የመረጥ ነው። ስለዚህ ቁጥር 21 ላይ እንዲህ ይላል ነብዩ ዳንኤል፣ እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። እዚህ ውስጥ አሁን አሳጥረን የምንማረው ትምህርታችን ቅዱስ ገብርኤል ወደ ዳንኤል እንደሄደው ወደ ሶስቱ ወጣቶች አናና፣ አዛርያ፣ ሚሳኤል ወደ እነሱ ሄዶ እሳት እንዳጠፋላቸው አሁን በሐዲስ ኪዳን ዘመን በዘመነ ሰማዕታትም በዘመነ ዲዮቅልጥያኖስ ወደ ቅድስት ኢየሉጣና ወደ ልጇ ወደ ቂርቆስ ወደ ቅዱስ ቂርቆስ እየበረረ የመጣበትን ጊዜ ስለሚያስተምረን ነው ርዕስ ያደረግነው። ዳንኤል ስለ ኢየሩሳሌም መመለስ እንደገና መሰራት ወደ እግዚአብሔር እየጸለየ በነበረበት ጊዜ እኔም ገና ስናገር ይላል በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ ሁላችን በድለናል፣ አምላካችን ሆይ እስከ መቼ ነው ኢየሩሳሌምንና ሰዎቿን ምረህ ወደ ሀገራችን የማትመልሰን እያለ ሲጸልይ፣ ዳንኤል ማለት ከኢየሩሳሌም ተሰዶ ፋርስ ባቢሎን የሄደ ነብይ ነው እና እስከ መቼ ነው ወደ ሀገራችን የማትመልሰን ብሎ ስለ ኢየሩሳሌምና ስለ ሕዝቦቿ ሲጸልይ ነው ቅዱስ ገብርኤል ወደ ነብዩ ዳንኤል የመጣ እና ያንን የመጣበትን ቅጽበት ሲናገር እንዲህ ይላል፣ ገናም በጸሎት ስናገር፣ ገና አፌን ስከፍት ማለት ነው የሕዝቤንና የኔን ኃጢአት ተናዝዤ ገና በጸሎት ስናገር፣ ገና ለጸሎት አፌን ስከፍት አስቀድሜ በራእይ ያየሁት ሰው ገብርኤል እነሆ እየበረረ መጣ። ተመልከቱ፣ አሁን ገብርኤል ሰው ነው አይደለም? እስኪ ንገሩኝ። አቤት! ቅዱስ ነብዩ ዳንኤል ቅዱስ ገብርኤልን ሰው ብሎ ጠራው። ባጭሩ ነግራቸዋለሁ። በጣም ባጭሩ ሰው የተባለው ሰው መስሎ ስለተገለጠ ነው። ሰው መስሎ ምን ስላለ? ዛሬ በቤተ ክርስቲያናችን ቅዱሳን መላእክትን በተፈጥሯቸው ማንም አይቷቸው አያውቅም። ማንም ቅዱሳን መላእክት ይሄንን ይመስላሉ፣ ቁመታቸው እንዲህ ነው፣ እርዝመታቸው እንዲህ ነው ብሎ ማንም ሰው ሊናገር አይችልም። ነገር ግን እነሱ ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሊቃውንት፣ ለቅዱሳን ሲገለጡ ሰው እየመሰሉ ይገለጣሉ። ምን እየመሰሉ? ስለዚህ በቤተ ክርስቲያናችን ሲሳሉ ሰው መስለው ይሳላሉ። እውነተኛ ተፈጥሯቸውን እኛ አናውቀውም። የፈጠራቸውና ራሳቸው ነው የሚያውቁት። ምን እንደሆነ የምናውቀው ነገር የለም ስለ መላእክት ተፈጥሮ። ይሄንን ይመስላሉ፣ እንዲህ አይደሉም። ለሰው ሲገለጡ ግን ሰው መስለው ይገለጣሉ። እንዲያውም አንዳንድ ጊዜ የሰው ልብስ ሁሉ ይለብሳሉ። በማቴዎስ ወንጌል ምዕራፍ 28 ላይ በጌታችን በኢየሱስ ክርስቶስ መቃብር ሁለት መላእክት ለሴቶች ታይተዋል። በሌሊት መቃብሩ ላይ እነሆ ክርስቶስ ተነስቷል በዚህ የለም ብለው ብስራት ሲናገሩ ነጭ ልብስ ለብሰው ነበረ። መቼም ነጠላ አይለብሱም እነ ቅዱስ ሚካኤል። ነገር ግን በሰው ልማድ በሰው ባህል ይገለጣሉ። ነጭ ልብስ የደስታ ምልክት ነው በእስራኤል ልማድ። ስለዚህ የእስራኤልን ባህል ይዘው ነጭ ልብስ ለብሰው ታይተዋል። ጨርቅ በሰማይ እንኳን መላእክት ይቅርና እንኳን ቅዱሳን መላእክት ይቅርና ሰው እንኳን አይለብስም ይሄንን ጨርቅ፣ ጸጋ ለብሶ ነው የሚኖረው። ነገር ግን ቅዱሳን መላእክቱ ልብስ ለብሰው መታየታቸው ሰው በሚገባው በሰው ባህል በሰው ዕውቀት መጠን ነው የሚገለጡት። ስለዚህ ለነብዩ ዳንኤል ቅዱስ ገብርኤል የተገለጠለት ሰው መስሎ ነው፣ ሰው ሆኖ አይደለም። ሰው አቤት ሰው መስሎ ተገለጠለት። ስለዚህ ቤተ ክርስቲያናችን ቅዱሳን መላእክትን እንዴት አድርጋ በምን አምሳል ትስላቸዋለች አልኳችሁ? በሰው አምሳል ሰው እያስመሰለ ከዚያ ውጪ የቅዱሳን መላእክት ተፈጥሮ አይታወቅም። በዚሁ አጋጣሚ አንድ ነገር ልንገራችሁ ስለ መላእክት። ወደ እሳቱና ወደ ዕለቱ ታሪክ ከመሄድ በፊት ያው እንዳይመሽ ብዬ ፈጠን እያረኩ ነው የምናገረው። እናንተ መቼም ፈጥናችሁ ተሰሙኛላችሁ ብዬ ተስፋ አደርጋለሁ። እየሰማችሁ ነው አይደል? ቅዱሳን መላእክት አሁን ተፈጥሯቸውን ነገርኳችሁ፣ ሰው እንደማይመስሉ ግን ሰው መስለው ይገለጣሉ ብዬ ነገርኳችሁ። ብዙ ጊዜ በጣም ብዙ ቦታ ስጠይቅ
ብዙ ሰው የሚሳሳተው ነገር አለ። እስኪ እናንተ ልጠይቃችሁ፣ ከተለያችሁ እንግዲህ ምን ልሸልም እችላለሁ? ብቻ እስቲ ቆይ አስብበታለሁ። ቅዱሳን መላእክት በቅዳሴ ሰዓት እንደ ሻሽ ተነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ቅዳሴውን ያስቀድሳሉ፣ ይሰማሉ። ነገር ግን አይቆርቡም። ያው ታውቃላችሁ፣ እነሱ ይሄ የሚያስፈልጋቸው ለተፈጥሯቸው ይሄ ስለሌለው በቅዱሳን መላእክት ውስጥ ቁርባን ጥምቀት የሚባል ነገር የለም። እነሱ የእግዚአብሔር አገልጋዮች፣ ረቂቃን አገልጋዮች ናቸው። ስለዚህ ነገር ግን ቅዳሴውን ይሳተፋሉ፣ ያመሰግናሉ፣ የእግዚአብሔርን ስም ያከብራሉ በቅዳሴ በኪዳን በማህሌት እና እኛ በቅዳሴ ጊዜ መንቀሳቀስ ይቻላል አይቻልም? አቤት ምን እንዳንሆን ነው ይሄ የምታውቁት? ቅዱሳን መላእክትን ምን እንዳንል? አቤት ጮክ ብላችሁ ተናገሩ። ትምህርት ነውና ቅድም መምህር ስንታየውም በደንብ የህይወታችንን ጉዳይ አስተምረዋል። እኔ ደግሞ ትምህርት ነክ እንዲሆን ፈልጌ ነው። ስለዚህ ይሄን ትምህርት በደንብ እናንተም እየተሳተፋችሁ ነው የምንማረው። ምን እንዳንላቸው እንዳንረቅ። ሁላችሁም እንደዚህ ነው መልሳችሁ። ስለዚህ ያው ሽልማት የሚባል ነገር የለም ማለት ነው። እሺ ጥያቄ፣ በሌላ መልስ የሚሆን ጥያቄ ልጠይቃችሁ። አሁን አየር አለ የለም በመካከላችን? አቤት አሁን ሁላችሁ ተነስታችሁ ስትወጡ ትረግጡታላችሁ ወይስ አትረግጡትም? ንገሩኝ እንጂ። አረ በገብርኤል እኮ ዝም ያላችሁ ወይ እንረግጠው? እሺ እንረግጠዋለን የምትሉ እንረግጠዋለን በሉ። እሺ ስለዚህ አብዛኞቻችሁ የምትስማሙበት ነፋስ ምን አይልም፣ አየር ምን አይልም፣ አይረገጥም አይደል? ከነፋስና ከመላእክት ማን የሚረቅ ይመስላችኋል? አቤት እና የሚገርም እና መልሱን አላገኛችሁትም? መላእክት ይረገጣሉ አይረገጡም? እንዴ ከመላእክት ርቀት አንፃር ይሄ ነፋስ ግንድ በሉት፣ ከነሱ ርቀት አንፃር ይሄንን ነፋስ መርገጥ የማይችል እግርህ ሚካኤልን ይረግጠዋል ብለህ ማሰብ ነው ስተቱ። እንኳን እኛ ልንረግጣቸው አንዱ ሌላውን መልአክ አንደኛው መልአክ ሌላውን መልአክ እንኳን መንካት አይችልም። የሚገርማችሁ ከርቀታቸው የተነሳ በጣም ከርቀታቸው የተነሳ አንዱ መልአክ ሌላውን ከየት አምጥተህ ነው እንዳትሉኝ፣ አፈወርቅ ድርሳን የተባለ መጽሐፍ አለው። እዚያ ላይ ወያሐልፍ አሐዱ መልአክ ዲበ ካልኡ፣ አንዱ መልአክ በአንዱ መልአክ ውስጥ ሳይነካው ማለፍ ይችላል ይላል። በጣም ረቂቅ ከመሆናቸው የተነሳ በጣም ረቂቅ ከመሆናቸው የተነሳ ሳይነካ ማለፍ። ምናልባት ምሳሌው ህጹጽ በጣም ጎደሎ ሊሆን ይችላል እንጂ እኔ እንግዲህ ከነ ኢንጂነር መምህር ስንታየው ጋራ ይዛመድ አይዛመድ አላቅም ትምህርቱ ከርሰ ምድር ላይ ያለ አንዳንድ ጉዳይን ለማጥናት ሰዎቹ መቆፈር አቆመዋል አይደለ? ይመስለኛል በሞገድ ነው የሚያውቁት አይደለ? መሬት ሳይቆፈር መሬት ውስጥ ያለን ማወቅ አያችሁት? በጣም ድንቅ ነገር ነው። በጣም ድንቅ ነገር። የኛን ሆድ ሳይከፍቱም ደግሞ ሌላ አልትራስ ምንድነው? ለምሳሌ እናቶች የሚታዩበት አላቸው አይደለ? አልትራሳውንድ ነው። ሆድ ሳይከፈት ሆድን ማየት ድንቅ ነገር ነው። ሆድ ሳይከፈት ሆድን የሚያይ ጨረር አለ ማለት ነው። አያችሁት? እዚህ ምድር ላይ ከምናውቃቸው ረቂቃን ነገሮች የተሻለ ርቀት ያላቸው የበለጠ ርቀት ያላቸው ቅዱሳን መላእክት ናቸው። እና እዚህ ምድር ላይ ያለ ዕውቀት እንኳን ግዙፉን መሬት ሳይቆፍሩ እንደው መሬት ውስጥ ምን እንዳለ ማወቅ ከቻለ የዚህ ዓለም ዕውቀት እኛ ሆድ ውስጥ የሚገርማችሁ አንዳንድ የሱስ ተጠቂዎች አሉ እና በጣም አደገኛ ሱስ ውስጥ ከመሆናቸው የተነሳ አንዳንድ አደንዛዥ ነገሮችን በሆዳቸው ውስጥ ይዘው ሊያልፉ ሲል ኤርፖርት ውስጥ ኪሳቸው አይደለም ጨጓራቸው ተበርብሮ ተይዞ አይታችሁ አታውቁ? ሆድህ ውስጥ ምን እንዳለ ያያል አለ። የሚገርም እኮ ነው። አይ ሆድህን ከፍተውት አይደለም በቃ እንደው እንዳለ ዝም ብሎ ማየት ተቻለ። እንግዲህ አሁን ይሄ ምናልባት ምንም ላይ ደንቃችሁ ይችላል። ከዚህ በላይ ግን ሰው እንዲህ ማወቅ ከቻለ የእግዚአብሔር ረቂቃን አገልጋዮቹ ቅዱሳን መላእክት በጣም ረቂቅ ናቸውና አንዱ መልአክ አንዱን መልአክ ሳያልፈው መንካት ሳይነካው መሄድ ይችላል። እና እያልኳችሁ ያለሁት እንኳን እኛ ልንነካቸው እርስ በርሳቸው እንኳን ምን አይሉም እያልኳችሁ ነው። አቤት
ስለዚህ በቅዳሴ ሰዓት እዩት የማንንቀሳቀሰው ቅዱስ ሚካኤል ቅዱስ ገብርኤልን ስለምንረግጣቸው ሳይሆን እኛ ቅዳሴውን ማክበር ስላለብን ነው። አስቡት የዛሬውን ያርገውና የኢትዮጵያ ባንዲራ ሲወርድ መዝሙር ይዘመራል አይደለ? ያን እንኳን መንቀሳቀስ ነውር ነው። ለባንዲራ ለሀገር ክብር ጨርቁ ጨርቅ አይደለም፣ ቀለሙ ቀለም አይደለም፣ ሀገር ነው። የሀገር ውክልና ያለው ነው። ስለዚህ በዚያ ሰዓት እንቅስቃሴ ያስቀጣል። አንዳንድ ሀገሮች ዛሬም ድረስ ምናልባት እስር ሊያሳስር ይችላል። በባንዲራ እየወረደ የሚንቀሳቀሱ ዜጎች ያሉበት ሀገር ምናልባት አንዳንድ ሀገሮች ይሄን ያደርጋሉ። እና ሰዎች ለባንዲራ ክብር እንኳን ባንዲራ እየወረደ መዝሙር እየተዘመረ ብሔራዊ መዝሙር መንቀሳቀስ የማይችሉበት ስርዓት ካለ እዚህ ምድር ላይ የሰማያዊውን ንጉስ ዓለምን ፈጥሮ የሚገዛውን አምላክ እያመሰገን ስጋው ደሙ እየተፈተተ ባለበት በዚያ ሰዓት እንቅስቃሴ ይከለከላል። ለቅዳሴው ክብር ሲባል፣ ለስጋው ለደሙ ክብር ሲባል፣ ለጸሎቱ ክብር ሲባል እንቅስቃሴ የተገደበ ይሆናል። የሚንቀሳቀሱት አገልጋዮቹ ብቻ ይሆናሉ። እኛ ባለንበት እንድንቆም ምናልባት መቆም ያልቻለ ደግሞ ተቀምጦ እንዲያስቀድስ ነው። በበሽታና በእርጅና ምክንያት መቆም የማይችሉ ሰዎች በነገራችን ላይ እንዲሁ እያመመ ቁም የሚል የሚያሰቃይ የቅዳሴ አገልግሎት አይደለም ያለን። የደከመና የታመመ ካለ መቀመጥ ይችላል። አንዳንድ አስቀዳሾች ተነስ እያሉ በመቋሚያ ደቃ የሚያደርጉ አይቻሉ። ሰው ምናልባት መቆም ሳይችል ቀርቶ ይሆናል የሚቀመጠው፣ ሰንፎ ብቻ ላይሆን ይችላል። ከታመመ ከደከመ ተቀምጦም ቢሆን ማስቀደስ ይችላል። የበረታ ግን የእግሩን አውራጣት ይዞ ማስቀደስ ሁሉ ይችላል። የእግሩን አውራጣት እንዲደክመው ማለት ነው። የክርስቶስን መከራ እንዲያስበው። ቅዳሴ ማለት ቀራንዮ ማለት ነው። ወደ ሌላ እየሄድኩ ነው። ወደ መላእክት ትምህርት ልመልሳችሁ። ቅዱሳን መላእክት እውነት ነው ቅዳሴውን ይሰማሉ። ለቅዳሴው አገልግሎት ጆሮአቸውን ሰጥተው ይሰማሉ። ነገር ግን በቅዳሴ ሰዓት እኛ ማንንቀሳቀሰው ለምኑ ክብር ነው አልኳችሁ? ለምኑ ክብር? ለቅዳሴውና ለምኑ? አቤት ለስጋው ለደሙ ክብር ብለን ነው ማንንቀሳቀሰው እንጂ ቅዱሳን መላእክትን መርገጥ አንችልም። ይሄንን ካልኩ ወደ ዕለቱ ትምህርት ስንገባ እነዚህ ረቂቃን የሆኑ ቅዱሳን መላእክት እኛን ያገለግላሉ። በመጽሐፍ ቅዱስ በጣም በተደጋጋሚ ሰዎችን ያገለገሉበት፣ አንዳንዶቹን ተርበው ያበሉበት፣ አንዳንዶቹን ከድካም ያበረቱበት፣ አንዳንዶቹን ተጠምተው ውሃ ያጠጡበት። ለምሳሌ በኦሪት ዘፍጥረት ምዕራፍ 16 ላይ አብርሃም የጨከነባት በጣም የምታሳዝን ምስኪን ሴት አጋር የተባለ ሴት አለች። አብርሃም ደግ ሰው ነው። ትዳሩን ለማዳን ሲባል ግን አብራው እዛው እንደ ሰራተኛ ሆና ልጅ የወለደችለትን አጋርን ከቤቷ አስወጥቷት ነበር እና አጋር የሚያልቅ ስንቅ ይዛ የሚያልቅ ውሃ ይዛ ከአብርሃም ቤት ስትወጣ ግመል እንኳን ችሎ በማያልፍበት በረሃ ስትሄድ ስንቋ አለቀባት፣ ውሃዋም አለቀባት። ጡቷ ደረቀ። ልጇን የምታጠባው አጣች። ልጄን እስማኤልን በአይኔ እያየሁት አይሞትም ብላ ከክትክታ ዛፍ ስር ጥላው እሷ ለብቻዋ ስታለቅስ ያን ጊዜ የእግዚአብሔር መልአክ መጣና አጋር ስለምን ታለቅሻለሽ? እነሆ ውሃ አላት። ተመልከቱ፣ የትኛውም ደግ ሰው እግዚአብሔር ይከተልሽ ብሎ ሸኝቶ ይመለሳል። ሸኝቶ የማይመለስ ወዳጅ ከፈለጋችሁ፣ ሸኝቶ እግዚአብሔር ይከተልህ ብሎ የማይተው ወዳጅ ከፈለጋችሁ ቅዱሳን መላእክት አሉላችሁ። የኛ ጠባቂዎች ቅዱሳን መላእክት እነሱ እንደ ሰው እግዚአብሔር ይከተላችሁ ብለው አይመለሱም። ከገባንበት የሚገቡ ካደርንበት የሚያድሩ እንደ ጥላ የሚከተሉን። ጥላ እንኳን ማታ ሊጠፋን ይችላል ምናልባት። አያችሁ፣ ሁሌም ከኛ ጋር የሚሆኑ ቅዱሳን መላእክት እነሱ አልተለዩዋትም። ጠባቂ መልአኳ አብሯት በበረሃ ሄደ። ያን ጊዜ አጋር ስለምን ታለቅሻለሽ? እነሆ ውሃ አላት። ዘወር ስትል በዚያ ምድረ በዳ በዚያ በረሃ እንደ ፋውንቴን የሚፈላ ውሃ አየች። ኤልሮኢ አለች። የሚያየኝን አምላክ ዛሬ አየሁት አለች። እግዚአብሔርን አላየችውም። ነገር ግን የእግዚአብሔር መልአክ ተገልጦ ድንቅ ስራውን ስላሳያት የሚፍለቀለቀ ውሃ የሚፈላ ውሃ በዚያ በረሃ የእግዚአብሔር መልአክ ጠብቆ ከሞት ስላዳናት ከውሃ ጥም ስላዳናት እግዚአብሔርን አየሁት አለች። እኛ ቅዱሳን መላእክትን ስናከብር እግዚአብሔርን ስለምናይባቸው ነው። ማንን ስለምናይባቸው? አቤት ይሄው ያናገራት የእግዚአብሔር መልአክ ነው። ዘፍጥረት ምዕራፍ 16 ላይ ተመልከቱ። የእግዚአብሔር መልአክ ነው አጋር ብሎ የጠራት። ስለምን ታለቅሻለሽ ብሎ ያጽናናት። እሷ ግን ምን አለች? የሚያየኝን አምላክ አየሁት አለች። ኤልሮኢ ብላ ዘመረች ወይም አመሰገነች።
ምን ማለት ነው? የደረሰላት ጠባቂ መልአኳ ያናገራት፣ የምታመሰግነው ግን አምላኳን ነበረ። ምክንያቱም መልአኩን የላከው ማን ነው? አቤት መልአኩን ልኮ በመላእክት አድሮ የሚመሰገን ዛሬም የኦርቶዶክስ ተዋሕዶ ቤተክርስቲያንና መሰሎቹ የቅዱሳን መላእክትን በዓል ሲያከብሩ ያለ ምክንያት አይደለም። መላእክት ሲመሰገኑ የላካቸው ያንን በጎ ስራ እንዲሰሩ እንዲያገለግሉ ያደረጋቸውና የሾማቸው እግዚአብሔር ነው የሚመሰገነው። አንዳንዶቹ ባለማወቅ እናንተ ሚካኤል ገብርኤል እያላችሁ ጻድቃን ሰማዕታትን አርሴማ ተክለ ሃይማኖት ጊዮርጊስ እያላችሁ እግዚአብሔርን ረሳችሁት ይሉናል። በቅዱሳን አማካኝነት እግዚአብሔርን ሸፈናችሁት ይሉናል። ምን አላችሁት? መቼስ ታውቃላችሁ። ስለ ቅዱሳን መላእክት ቅዱስ ዮሐንስ ሲናገር ራእይ 18 ላይ እነሆ አንደኛ መልአክ መጣ ካለ በኋላ ያ የመጣው መልአክ በምን አኳኋን እንደተገለጠ ሲያብራራ እነሆ ከመልአኩ ክብር የተነሳ ምድር በራች ይላል። እስኪ አብራችሁት በሉ ቃሉን። ከመልአኩ ክብር የተነሳ በሉ እስኪ ምድር በራች። ምድር ምን አለች? ከምኑ ክብር የተነሳ? ስለዚህ መላእክት ብርሃን አላቸው ማለት ነው አይደለም? ምድርን ሊያበራ የሚችል ብርሃን አላቸው፣ የብርሃን ኃይል አላቸው ማለት ነው። ክርስቲያኖች ተመልከቱ፣ የብርሃን መልክ ያላቸው እነዚህ ቅዱሳን መላእክት የፈጠረንንና የፈጠራቸውን እግዚአብሔርን ይጋርዱታል። እንዴት ይባላል? ፀሐይ ይገልጣል ወይስ ይጋርዳል? ንገሩኝ እስኪ። አቤት እናንተ በጨለማ ወይ እቃ እየፈለኩ ነው መብራቱን አጥፋልኝ ነው አብራልኝ የሚባለው? አቤት ብርሃን ይገልጣል እንጂ ምን አይልም፣ አይሰውርም፣ አይጋርድም። ከመልአኩ ክብር የተነሳ ምድር በራች አለ። ምድርን ማብራት የሚችል ብርሃን ያለው መልአክ ለኛ እንዴት ግርዶሽ ሊሆን ይችላል? አምላካቸውን ነው የሚያሳዩ፣ ጌታቸውን ነው የሚያሳዩ፣ አምላካችንን ነው የሚያሳዩ። ለዚህ ምስክራችን ይህችው አጋር ናት። የተናገራትና አይዞሽ ብሎ ያጽናናት ጠባቂ መልአኳ ነው። እሷ ግን ይህንን ያደረገ እግዚአብሔር ይመስገናለች። ዛሬ እኛ ቅዱስ ገብርኤልን ብቻ ወይ ቅድስት ኢየሉጣንና ቂርቆስን ብቻ አይደለም እያመሰገንን ያለ ነው። ይሄን ሁሉ ያደረገ ማንን ጭምር ነው እያመሰገንን ያለን? አቤት እግዚአብሔር የተረሳበት የቅዱስ ሚካኤል ወይም ገብርኤል ወይ ጻድቃን የሰማዕታት የቅዱሳን መላእክት በዓል የለም፣ አይኖርም። እግዚአብሔር ሳይኖር ቅዱሳን መላእክትን አክብረን አናቅም፣ አታከብርም ቤተክርስቲያን። እግዚአብሔር ሳይከበር ወይም እሱ ሳይከበር የሚከበሩ ጻድቃን ሰማዕታት የሏትም ቤተክርስቲያን። ሁልጊዜም እግዚአብሔርን ለማክበር ነው ጻድቃን ሰማዕታት ቅዱሳን መላእክትን እያከበረች ያለችው። ስለዚህ ቅዱሳን መላእክት በተራብን ጊዜ ያበላሉ፣ ኤልያስን አብልተዋል። በተጠማን ጊዜ ያጠጣሉ የተጠማን። ይሄንንም ያያችሁ እንደሆነ መቼም አሁን የነገርኳችሁ የአጋር ታሪክ እጅግ ልብ የሚሰብር የሚያሳዝን ደግሞም የመላእክት ጥበቃ እንዴት አስደሳች እንደሆነ የምናይበት ነውና በተራብን ጊዜ የሚያበሉ፣ በተጠማን ጊዜ የሚያጠጡ፣ እንደገናም ደግሞ በታሰርን ጊዜ የሚያስፈቱ ቂርቆስንና ኢየሉጣን ለማሰቃየት ለሌሎቹ መማማሪያ ይሆናሉ። ይሄን ቅጣት ያየ ሌላ ሰው እኔ ክርስቲያን ነኝ አይልም። ይሄንን ሞት ያየ ይሄንን ስቃይ ያየ ክርስቲያን እኔ ከዚህ በኋላ በክርስቶስ አምናለሁ አይልም። ስለዚህ እነዚህን ክርስቲያኖች በክፉ አሟሟት እንዲሞቱ ላድርግ ብሎ ባስፈላው እሳት በጠዋቱ መርሃ ግብር የነበራችሁ ሰዎች ቅዱስ ያሬድ ምን ብሎ አመሰገነ? ላስታውሳችሁ። በጸሎቱ ለቅዱስ ቂርቆስ ወፃ ማይ እሙስተ ጽሕርት። እስኪ በሉ በጸሎቱ በሉ እስኪ ለቅዱስ ቂርቆስ። ግን ምንድነው በጣም ደክሟችኋል? ሙቀቱ ነው። እስኪ ጮክ በሉ በጸሎቱ በሉ እስኪ ለቅዱስ ቂርቆስ ወፃ ማይ እሙስተ ጽሕርት ወኮነ ጥምቀተ ለአግብርተ እግዚአብሔር። እስኪ ምን አልኳችሁ? ረሳችሁት? እሺ በነገራችን ላይ እኛ ማን ረሳው ብቸኛ ነገር ቂም ነው። ታውቃላችሁ አይደለ? ብዙ ነገር ቶሎ ነው የምንረሳው። የስልካችሁ ፓስወርድ እዚያ ያወጣችሁ ጠፍቷችሁ አያውቁም? የፌስቡክ የኢንስታግራም የምናምን አካውንት ጠፍቷችሁ አያውቁም? ይኸውላችሁ እዚያው እንረሳለን። እማንረሳው ብቸኛ ነገር ቂም። የዛሬ 10 ዓመት የሰደበንን ሰው እንኳን አንረሳው። በጣም ከነስድቡ ከነቦታው ከነሰዓቱ ልንመዘግበው እንችላለን አይምሮአችን ውስጥ። ተለምዶ ነው ይሄ፣ ብሔራዊ ችግራችን ይመስለኛል። እሺ ረስታችኋል። በአማርኛ ልንገራችሁ። እነሆ በቅዱስ ቂርቆስ ጸሎት በሉ እስኪ
ውሃ ከጋኑ ወጣ፣ ለእግዚአብሔር ባሪያዎችም መጠመቂያ ሆነ። በቅዱስ ቂርቆስ ጸሎት ውሃ ከምን ወጣ? ከጋኑ ወጣ። ለክርስቶስ ባሪያዎችም ምን ሆነ? መጠመቂያ ሆነ። ኢየሉጣንና ልጇን እንገላለን ብለው ውሃ ያፈሉ ወታደሮች ቅዱስ ቂርቆስንና ኢየሉጣን እዚያ ውሃ ውስጥ ከጨመራቸው በኋላ እንደምታውቁት ውሃው ቀዘቀዘ። ሲቀዘቅዝ ልንገላቸው የነበረ ይሄ እንደ ክረምት ነጎድጓድ የሚሰማ ይሄ የሚገነፍል የሚገማሸር ውሃ እንዴት ቀዘቀዘ ብለው ተገረሙ። ንሕነ ነአምን በአምላከ ቂርቆስ፣ እንዲያማ ከሆነ ከእሳት የሚያድን ከሆነ ይሄንን መከራ ይሄንን ስቃይ የሚያጠፋ አምላክ የሚያመልኩ ከሆነማ እኛም በቅዱስ ቂርቆስ አምላክ እናምናለን፣ እኛም በኢየሉጣ አምላክ እናምናለን እያሉ ገዳዮቹ እዚያው ባፈሉት ውሃ እየተጠመቁ ክርስቲያኖች ሆኑ። ይሄንን ያደረገ እሱ መድኃኔዓለም ክብር ምስጋና ለስሙ ይሁን። አንዳንድ ጊዜ ከመከራችን ውስጥ ደስታ ይጎለዳል። የሃይማኖት ጽናት የሚሰጠው ይሄን ጥቅም ነው። ከእንባ ውስጥ ሳቅን እግዚአብሔር ያመጣል፣ ደስታን ያመጣል እግዚአብሔር። በቅዱስ ቂርቆስና በኢየሉጣ የምናየው ታሪክ ይሄ ነው። አሁን ወደ ቀዘቀዘው ውሃ ላምጣችሁ። ይሄ ውሃ ሲፈላ 42 ምዕራፍ ያህል የሚሰማ እጅግ በጣም የሚያስፈራ ነበረ እና ነቢዩ ዳንኤል እንደተናገረው የሚጠብቃቸው መልአክና ውሃውን እንዲያቀዘቅዝ ከዚህ በፊት እሳት የማቀዝቀዝ ልምድ ያለው ገብርኤል ወደ ኢየሉጣና ወደ ቂርቆስ ተላከ። ቅዱስ ገብርኤል የሚኖረው ራማ በተባለ ሰማይ ነው። ክርስቲያኖች በደንብ ስሙኝ። የት ሰማይ አልኳችሁ? ራማ ይባላል ሰማዩ። ይሄ ሰማይ ማለት አሁን ይሄ ጠፈር አለ ወይም ሰማይ ብለን የምንጠራው፣ ከዚያ ቀጥሎ ውሃ ውቅያኖስ አለ። በቤተ ክርስቲያናችን ትምህርት ውቅያኖስ አለ። ከዚህ ሰማይ በላይ ቀጥሎ ኤረር የሚባል ሰማይ አለ፣ የመላእክት ከተማ። ከዛ ራማ፣ ከዛ ኢዮር ነው ያለው። አሁን በሰማይ ደረጃ ሲታይ ሶስተኛ ሰማይ፣ ከዚህ በላይ ሶስተኛ ሰማይ ላይ የሚኖር መልአክ ነው ቅዱስ ገብርኤል። አሁን እየበረረ መጣ ብሎ ነቢዩ ዳንኤል የተናገረለት የቅዱስ ገብርኤልን ፈጥኖ አዳኝነት፣ ፈጥኖ ደራሽነት ለነግራችሁ ፈልጌ ነው እየበረረ መጣ የሚለውን ርዕስ የመረጥኩት። ከዚያ ሰማይ እዚያ እናትና ልጅ የተጣሉበት የእሳት ውሃ ወይም የውሃ እሳት ውስጥ ለመድረስና ውሃውን ለማቀዝቀዝ ምን ያህል ጊዜ ይፈጅበታል የሚለውን እስኪ ሂሳብ ልንሰራ ነው። እየሰማችሁኝ ነው አይደል? ከዚያ ሰማይ እዚህ ምድር ላይ ለመድረስ ምን ያህል ፈጀበት? እስኪ መጀመሪያ ነገሩ ምን እያልኩ እንደሆነ እንዲገባችሁ፣ ደግሞም የመላእክትን ፍጥነት የጠባቂዎቻችንን ፍጥነት እንድታደንቁ መጀመሪያ እስኪ ልንገራችሁ። እዚያ የሚያስፈራ የፈላ ውሃ ውስጥ እናትና ልጅ ተጥለዋል። ወይስ ሳይጣሉ ነው ያዳናቸው? እስኪ ንገሩኝ። የምታውቁት ታሪክ ከተጣሉ በኋላ ወይስ ከመጣላቸው በፊት? እሳቱን ያጠፋው የሚፈላውን ውሃ ያቀዘቀዘው ቅዱስ ገብርኤል ሰዎቹ ከገቡ በኋላ ነው ሳይገቡ? አቤት በማርያም አንድ ብረት ድስት ሞልታችሁ ውሃው እየተፍለቀለቀ እዚያ ውስጥ እጃችሁን ብትከቱ ምን ያህል ማይክሮ ምን አይነት ናኖ ሰከንድ ምንድነው ወዲያው ነው የሚቃጠለው አይደል? አቤት ወዲያው ወይስ ትንሽ ደቂቃ አለው? ወዲያው ነው አይደል? ይገርማል። ከዚያ ሰማይ ከሶስተኛ ሰማይ ወደዚያ ምድር መጥቶ የፈላውን ውሃ ለማቀዝቀዝ አረዚያው ጎናቸውስ ቢሆን በምን ፍጥነት አዳናቸው? ምን ብሎ እሳቱን ምን ብሎ አዘዘው? የእሳት ማጥፊያ ይዞ አልመጣም። የውሃ ማቀዝቀዣ ኬሚካል ይዞ አልመጣም። የፈላ ውሃ የሚቀዘቅዝበት ምንድነው ያደረገው? ይሄ ራሱን ችሎ ሌላ ትምህርት ነው። በነገራችን ላይ ከቃል የተነሳ የሚሆን ነገር ነው። ሐዋርያት አባቶቻችን በቃል ብቻ ህሙማንን ሲፈውሱ ሙታንን ሲያስነሱ እንደነበረው እነዚህ ቅዱሳን መላእክት ደግሞ በቃል ብቻ እሳትን ሊያዙት ይችላሉ። ክርስቶስ አድርጎታል። ውሃን በቃሉ ሲያዝ ነበረ። ነፋስን በቃሉ ሲያዝ ነበረ። አሁን ቅዱሳን መላእክትም በቃላቸው ሲያዙት እሳትን ያጠፋሉ። በምናቸው ሲያዙ አልኳችሁ? አንተ እሳት ጥፋ ካሉ እጃቸውን ወደዚያ እሳት ከዘረጉ እሳትን ያጠፋሉ፣ በሽታን ያርቃሉ። እጃቸውን በመዘርጋት ቃል ብቻ በመናገር እንደ አምላካቸው እንደ ኢየሱስ ክርስቶስ እና ከሰማይ እየበረረ መጥቶ እሳት ውስጥ የገቡ ሰዎችን ለማዳን ምንድነው ፍጥነቱ? አሁን ሰው የሚቃጠለው አይደለም የጋን
በጣም ሩቅ ቦታ የሚሰማ ብዙ እሳት የነደደበት ውሃ ይቅርና አልኳችሁ እኮ ይሄ ወጥ የምንሰራበት ምንድነው ድስት እንኳን የብረት ድስት ውሃውን እሳት ቢያፈላው ወዲያው ነው የምንቃጠለው። ወዲያው ቅዱስ ገብርኤል ከወዲያው ይፈጥናል ማለት ነው እኮ አይደለ? ወዲያው ብለን ከምንገልጠው ቃል በላይ ይፈጥናል። እንዴት? እስኪ በጣም የሚያስገርም ነገር እንይ። እዚያ ዳንኤል ትንቢተ ዳንኤል ምዕራፍ 3 ላይም ሶስቱን ወጣቶች አስቡት። ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤልን እሳት ውስጥ ከገቡ በኋላ ነው ከመግባታቸው በፊት ያዳናቸው? እስኪ ንገሩኝ። አቤት! አሁን የሱ ዓለም ሰማይ ነው። በምድር የሚኖር መልአክ አይደለም፣ በሰማይ ነው የሚኖረው። ከሰማይ ወደ ምድር መጥቶ እሳቱን ያጠፋላቸው አሁንም ወዲያው ነው። ከገቡ በኋላ ወዲያው። ምን አይነት ፍጥነት ነው ክርስቲያኖች! እንዴት ነው የሚፈጥኑት? አንዳንዶቹ በእኛ ቤተ ክርስቲያንም አካባቢ ቅዱሳን መላእክት በዓለም ሁሉ ሙሉ ናቸው ሲሉ እሰማለሁ። እሱ እንኳን ስህተትነት ሳይኖረው አይቀርም። እንደ ምሳሌ ትምህርት የሚወሰደው በሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ዘካርያስን ሲናገር እኔ በእግዚአብሔር ፊት የምቆመው ማን ነኝ ይላል። ይህን ትምህርት በደንብ ስሙኝ። በማን ፊት የምቆመው? በእግዚአብሔር ፊት። የእግዚአብሔር ፊት የተወሰነ ነው ወይስ በሁሉም የሞላ ነው? በሁሉም ያለ ነው አይደለ? አዎ። የእግዚአብሔር ፊት በሁሉም ሙሉ ከሆነ ቅዱስ ገብርኤልም በእግዚአብሔር ፊት የምቆም ስላለ በሁሉም ዓለም የሞላ ነው የሚል ትምህርት ከኛ ሰዎች ይሰማል። ይሄ ትንሽ ስህተት አለበት። የእግዚአብሔር ፊት አዎ በሁሉም የሞላ ነው። በእግዚአብሔር ፊት የምቆም ስላለ ልክ እንደ እግዚአብሔር ፊት ቅዱስ ገብርኤልም በሁሉም ዓለም ሙሉ ነው ካልን ቅዱስ ገብርኤል እግዚአብሔር እየሆነ ነው ማለት ነው። ይሄ ደግሞ ስህተት ነው። ይሄ ኦርቶዶክስ የሚለው ትምህርታችንም ሄትሮዶክስ ሊባል ይችላል። ሄትሮዶክስ ማለት መላእክትን ማምለክ ማለት ነው። አስቸጋሪ ነገር ነው። ይሄ እንዳይሆን እኛ በስነ ስርዓት ተጠንቅቀን እንማራለን ስለ ቅዱሳን መላእክት። ክርስቲያኖች ቅዱስ ገብርኤል በእግዚአብሔር ፊት አዎ ይቆማል። ይቅርና ቅዱስ ገብርኤል አሁን አንድ ሰው እዚህ ባስቆም ወይም እናንተ ሁላችሁ በእግዚአብሔር ፊት ናችሁ አሁን ወይስ አይደላችሁም? እስኪ ንገሩኝ። ከቤተ ክርስቲያን ስትወጡስ በእግዚአብሔር ፊት ናችሁ ወይስ አይደላችሁ? አቤት! በማርያም ንገሩኝ። ተጠራጥራችሁ? እሺ አሁን በእግዚአብሔር ቤት ስለሆናችሁ በእግዚአብሔር ፊት ነን። ከእግዚአብሔር ቤት ስንወጣ ወደ ቤታችን ስንሄድ እቤታችን ስንተኛ በእግዚአብሔር ፊት ነን ወይስ አይደለንም? እና በዓለም ሙሉ ነህ ማለት ነው? አረ እንኳን በዓለም ሙሉ ልትሆን እኔ አሁን በእግዚአብሔር ፊት ነኝ እና በዓለም ሙሉ ነኝ። ከኋላዬም አሁን ምን እየተከሰተ እንደሆነ እንኳን አላቅም። እንኳን በዓለም ሙሉ ልሆን ከጀርባዬ ምን እየተካሄደ እንደሆነ አላቅም። በዚህ ርቀት እንኳን ምን ማለት ነው? በእግዚአብሔር ፊት የሆነ ሁሉ በዓለም ሙሉ ሊሆን አይችልም። ይሄ ጠረጴዛ በእግዚአብሔር ፊት ነው። ከእግዚአብሔር ፊት ውጪ ማንም መሆን አይችልም። ትንኝ እንኳን በእግዚአብሔር ፊት ናት። ከእግዚአብሔር ፊት ውጪ ማንም መሆን አይችልም። በእግዚአብሔር ፊት ነን ሁላችንም። በእግዚአብሔር ፊት ስለሆን ግን በዓለም ሙሉ ነን ማለት ሊሆን አይችልም። አገልጋይነቱን በእግዚአብሔር ፊት እየቆመ አማላጅነቱን ነው የሚናገረው፣ አመስጋኝነቱን ነው የሚናገረው። በእግዚአብሔር ፊት የምቆመው ማለት እሱ ነው እንጂ በዓለም ሙሉ የሆንኩት ማለት አይደለም። በዓለም ሙሉ የሆነው ማን ብቻ ነው? አቤት! ነገር ግን አንድ ነገር እንናገራለን ስለ ቅዱሳን መላእክት ፍጥነት። እየበረረ ምን አለ ነበረ? ረሳችሁት እንዴ? እየበረረ መጣ። በጣም የሚደንቀው ነገር እሳትን የሚቀድም ፍጥነት ነው ያላቸው ቅዱሳን መላእክት። ምንን የሚቀድም? እዩት፣ ሶስት ወጣቶች እሳት ውስጥ ገብተዋል። ያ እየበረረ የመጣው ለዳንኤል የተገለጠው መልአክ ወደዚያ ወደ ዱራ ሜዳ ሄዶ ሶስት ወጣቶች የገቡበትን እሳት በበትሩ ነካው። እሳቱ ቀጠፋ። እሳትን የሚቀድም እሳቱ ሳያቃጥላቸው እንዴት ቢፈጥን ነው? የእሳትን ማቃጠል የሚቀድም ፍጥነት ምን አይነት ነው ክርስቲያኖች? ይሄ ፍጥነታቸው ነው በዓለም ሙሉ የሚያስብላቸው ክርስቲያኖች። በፍጥነት ምክንያት። በምን ምክንያት አልኳችሁ? በምን ምሳሌ ልንገራችሁ ይሆን ክርስቲያኖች? አሁን ምን እያልኳችሁ እንደሆነ ምናልባት ግልጽ ካልሆነላችሁ አንድ ምሳሌ ልናገር። እሱ ግልጽ ያደርገዋል ብዬ ገምታለሁ። በጣም ብዙ ምሳሌዎች አሉ። ያው እንዳልኳችሁ ትምህርት አሳጥራለሁ ብዬ በጣም እንዳላረዝም አንዲት ምሳሌ ብቻ ልንገራችሁ። ለምሳሌ ይሄ መብራት አሁን እየበራ ያለው ስታዩት እንዲሁ ይቆራረጣል፣ ቦግልም ይላል ወይስ ደግሞ ቀጥታ አንዱ ሳይቆራረጥ ነው እየበራ ያለው? አቤት ንገሩኛ። ምን ሳይል?
ሳይቆራረጥ ነው እየበራ ያለው አይደለ? እንደው በስተት እንዲህ ሲቆራረጥ አይታችኋል? አላያችሁም አይደለ? ግን የሚገርማችሁ በአንዲት ሰከንድ ውስጥ የኛ ሀገር መብራት እንዴት እንደሆነ አላውቅም፣ እንደ ሪጅኑ ይለያያል። በአንዲት ሰከንድ ውስጥ 120 ጊዜ ይቆራረጣል። ተሳሳትክ እኮ የሚለኝ እድሜ ለፊዚክስ ባለሙያዎች እኔ አይደለሁም፣ እዚሁ ያሉት ቲቸር እንትና ይመልሱላቸዋል። የፊዚክስ ሰዎች ያውቁታል፣ ባለሙያ ያውቀዋል። በአንዲት ሰከንድ ውስጥ ስንት ጊዜ ይቆራረጣል አልኳችሁ? በደንብ ያዙልኝ። አንዳንድ ሀገሮች ጋር 100 ጊዜ ሊቆራረጥ በሰከንድ። ግን መቆራረጡን እንዳናስተውለው ባለሙያ ብቻ እንዲያውቀው ያደረገው ምንድነው? ፍጥነት፣ የኤሌክትሪኩ የፍሰቱ ፍጥነት መቆራረጡን እንዳናውቀው አድርጎናል። መቆራረጡን ምን እንዳንለው ምኑ ነው እንዳናውቀው ያደረገ? አቤት አያችሁ፣ የኤሌክትሪኩ ፍጥነቱ የሚቆራረጠውን ነገር እንዳናውቀው አድርጎናል። ምናልባት የተሻለ ምሳሌ ከሆነ ቴሌቪዥን ስናይ ውስጥ ሰው ገብቶ የሚያወራ ነው የሚመስለው። በደንብ ጥርት ያለ ቴሌቪዥን ምናምን ከሆነ ደግሞ ታውቃላችሁ፣ በጣም በቃ ድምፁ ጥራቱ ምን የቪዲዮ እንትኑ ጥራት ምስሉ ጥርት ያለ ሲሆን ሰው ገብቶ የሚያወራ ነው የሚመስለው። ክርስቲያኖች ሰው ገብቶ የሚያወራ እስኪመስል ድረስ ምንድነው? አሁን ይሄንን እነ መዝሙር ያውቁታል። እዛ እንትን አካባቢ ስላሉ ስራው ላይ ፎቶ ገጣጥመው ነው እንደዚህ የሚያደርጉት። ቪዲዮ ማለት በፍጥነት የተገጣጠመ ፎቶ ነው። ፎቶ ተገጣጥሞ እኮ ነው ሰው ገብቶ የሚያወራ የሚመስለን። ታዲያ ፎቶው እንዴት ነው እንደዚህ የሚያወራ ሰው ገብቶ የሚያወራ እስኪመስል ድረስ የሚያስገርመን ያላችሁ እንደሆነ ፎቶውን የሚገጣጥሙት በፍጥነት ነው። ቶሎ 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 ፎቶ ያነሳል። ገብቷችኋል? ግልጽ ነው። እስኪ ምን አልኳችሁ? ይሄ መብራት ይቆራረጣል፣ ግን በምኑ ምክንያት መቆራረጡን አናውቀውም። እቺን ብቻ ያዝ። በቃ እቺን ከያዛችሁ ገብቷችኋል ማለት ነው። በምኑ ምክንያት አናውቀውም? በጣም ስለሚፈጥን መቆራረጡ፣ በፍጥነቱ ምክንያት መቆራረጡን አናውቀውም። ሰዎች ቪዲዮ ሲቀርጹ ምንም ነገር አይደለም። በሌላ አነጋገር በአንዲት ሰከንድ ስንት ፎቶ ነው የሚገጣጠመው? ይኸውላችሁ ነገርን አያችሁት? አሁን መጀመሪያ ተጠራጥራችሁ ይሄ ሰባኪ የማያውቀውን ቀባጠረ ብላችሁ ይኸውላችሁ ምን አለ መሰላችሁ? በአንዲት ሰከንድ 60 ፎቶ ነው የሚገጠመው። ሰማችሁ? በአንድ ሰከንድ ውስጥ ስንት? አቤት! በአንድ ሰከንድ ውስጥ እንዲህ ሲገጣጠም አያችሁ፣ ሰው ገብቶ የሚያወራ ይመስላል። በፍጥነት ምክንያት ነው እንጂ ፎቶ ነው የሚነሳው። ሰው ገብቶ የሚያወራ የሚመስለን በምን ምክንያት ነው አልኳችሁ? አቤት! ፍጥነት። አየህ፣ ይሄ መብራት ይቆራረጣል። በፍጥነቱ ምክንያት ግን እንደተቆራረጠ እንኳን አናውቀውም። እስኪ አብራችሁ በሉ፣ ይሄ መብራት በሉ። እንዲህ ካላል ግልጽ አይሆንም። በደንብ ወደ ውስጥ እንዲገባ ብዬ ነው። ይሄ መብራት በሉ እስኪ ይቆራረጣል። በፍጥነቱ ምክንያት ግን መቆራረጡን አናስተውለውም። ምን አንለው? በፍጹም አናስተውለውም። በፍጥነቱ ምክንያት በሰከንድ ስንት ጊዜ ይቆራረጣል አልኳችሁ? የሚገርም እኮ ነው። 120 ወይ 100 ጊዜ እየተቆራረጠ አናውቀውም። በጣም በፍጥነቱ ምክንያት ይሄ አይናችን ላይ ያለው እንደሚቆራረጥ እየታወቀ በሳይንሱ፣ ነገር ግን የኛ አይን ፍጥነቱን ማወቅና ማስተዋል የማይችል ከሆነ ክርስቲያኖች፣ የቅዱሳን መላእክት ፍጥነት ደግሞ እኛን ለማዳን እኛን ለመርዳት እኛ አደጋ በገጠመን ጊዜ እኛ መከራ በገጠመን ጊዜ እኛን ከሰማያት ወርደው ለማዳንና ከመከራ ለማውጣት ከዚህ ኤሌክትሪክ ይፈጥናሉ፣ ከሚነሱ ካሜራዎች ይፈጥናሉ። ወይም ደግሞ እኛ ምድር ላይ ባለ ሰዓት ፍጥነታቸው አይታወቅም። እኛ ምድር ላይ ባለ ሰዓት ፍጥነታቸው ምን አይልም አልኳችሁ? አቤት! ምንም ነው የማይታወቀው። ስለዚህ እየበረረ መጣ ሲል ቅዱስ ነቢዩ ዳንኤል ቅዱስ ገብርኤልን እየበረረ ማለት እኛ ከምናውቀው ከዚህ ዓለም ሰዓት የተለየ ፍጥነት ነው ያላቸው እኛን ለማዳን። በጣም ይገርማል ክርስቲያኖች። አሁን እንደው ሶስቱን ወጣቶች የሁለቱን የኢየሉጣንና የቂርቆስን ታሪክ አነሳን። ፈጥኖ መጥቶ እሳቱን ያጠፋበት ነገር አያችሁት? አሁን ይኸውላችሁ ይሄንን በምሳሌ ካየን አሁን አሜሪካ ሆኜ እኔ እዚህ ኢትዮጵያ ሆኜ ሌላው ሰው ደግሞ የሆነ ሀገር ሆኖ ቅዱስ ገብርኤል ድረስልኝ ቢል ቅዱስ ገብርኤል ሁሉም ላይ በተመሳሳይ ሰዓት እንዴት ይደርሳል የሚሉ ሰዎች አሉ። ይኸውላችሁ ቅዱስ ገብርኤል እዚህ ቦታ ላይ እንዴት በተመሳሳይ ሰዓት ይደርሳል? 4 ቦታ ቢጠራ በተመሳሳይ ሰዓት
እዚያም ድረስልኝ እዚህም ድረስልኝ ቢባል እንዴት ሁሉም ቦታ ይደርሳል? አይደርስም እኮ የሚሉን ሰዎች ይሄንን ምሳሌ እንድናብራራላቸው ከፈለጉ ይሄ መብራት ሲቆራረጥ በአይናቸው አይተው ይንገሩን ማለት ነው። ይሄ መብራት ይቆራረጣል አይቆራረጥም? ግን እኛ ምን አንለው? በምኑ ምክንያት? በፍጥነቱ ምክንያት። እኛም በፍጥነታቸው ከዚህ ብርሃን በፈጠነ ፍጥነታቸው ምክንያት እንዴት እንደሚቀድሙ እንዴት ከሰማይ ወርደው አደጋ እንደሚከላከሉ እንዴት እንደሚያጠፉ እኛ የተመዘገበ ሰዓት አናውቅላቸውም። ነገር ግን ለኛ ተመሳሳይ በሚባል ጊዜ ለነሱ ግን በተለያየ ሰዓት ናኖ ሰከንድ ወይም ይኸውላችሁ የቅዱሳን መላእክትን ፍጥነት ናኖ ሰከንድ ብዬ ሰዓት ልቆጥርለት አልችልም። የቅዱሳን መላእክትን ፍጥነት አንዳንድ ጸሐፊዎች ሲገልጹት ሱፐር ሉሚናል ስፒድ ነው ያላቸው። ይሄ ከብርሃንም በላይ ነው። ለምሳሌ ብርሃን በአንዲት ሰከንድ 300 ሺህ ኪሎ ሜትር ይሄዳል። በአንዲት ሰከንድ ውስጥ በአንዲት ሰከንድ ስንት ሻልኳችሁ የሚባል እኮ የለም ርቀት እዚህ ምድር ላይ ታውቃላችሁ። እዚህ እኛ ፕላኔት ላይ 300 ሺህ ኪሎ ሜትር የሚባል ርቀት የለም። ግን ብርሃን እንዲህ ይሄዳል። በጣም የሚገርም ነገር ልንገራችሁ እንድታደንቁት የቅዱሳን መላእክት። አንድ የናሳ ሳይንቲስት አለ ኢትዮጵያዊና አንድ ሁልጊዜ በጣም የሚገርመኝና እኔ ስለራሴ ስለ ቅዱሳን መላእክት እንዳስብ ስለማምንባቸው ይጠብቀኛል ብዬ ስለማምንበት መልአክ ሳስብ ሁልጊዜም እንዳረሰው የሚያደርገኝ በትምህርትም እንዳነሳው የሚያደርገኝ አንድ ፕሮፌሰር አለ ዶክተር። እና ያ ዶክተር ስለ ናሳ አንዳንድ ጥናቶች ሲናገር ምን አለ? ምድርን የመሰሉ 40 ፕላኔቶች ህዋ ላይ ያው አግኝተናል። ምድርን የመሰሉ ፕላኔቶች 40 አግኝተናል አለ። የሰማችሁ? ምድርን የሚመስሉ የሰው ልጆች ሊኖሩባቸው የሚችሉ አጋጣሚ ያላቸው 40 ምኖች አሉ አለ። እና ልናጠናቸው ያው ዝግጅት ጨርሰናል። በብርሃን ፍጥነት እንልካለን ካሜራዎቻችንን አለ። በምን ፍጥነት? በሰከንድ ስንት ኪሎ ሜትር ይሄዳል ያልኳችሁ? አቤት እኔ 3000 አላልኩም 300 ሺህ ምን አሁን እኮ ህፃናት ከዚህ አዲስ አበባ ወደ 400 ሺህ ሊመስላቸው ይችላል። የሚባል ርቀት የለም። ምድር ከጥግ እስከ ጥግ ቢለካ እንዲህ አይነት ነገር የለም ክርስቲያኖች። በብርሃን ፍጥነት 300 ሺህ ኪሎ ሜትር የሚሄድ ካሜራ በአጨረራ እንልካለን አለ። ደስ አለውና ጠያቂው እና ምን ያህል ጊዜ ሪፖርቱን ትሰማላችሁ? መቼስ ይሄንን ታሳኩታላችሁ ብሎ ሲጠይቀው ገርማሃል በብርሃን ፍጥነት የሚሄደው ካሜራችን 1000 ዓመት ይፈጅበታል አሉ። የተላከ እኮ ከሰማይ በላይ አይደለም ከሰማይ በታች ነው። ከሰማይ በታች ከምድር በላይ ነው ካሜራው የሚላከው በብርሃን ፍጥነት። ቅዱስ ገብርኤል ግን ከዚህ ሰማይ በላይ ስንተኛ ሰማይ ያለን ያልኳችሁ? አቤት። ስለዚህ ከብርሃን ፍጥነት ጋር እንዴት እናወዳድረዋለን? ከዚያ 3ኛ ሰማይ እዚህ ምድር ላይ መጥቶ የነደደ እሳት ሲያጠፋ እሳት የማይቀድመው የፈላ ውሃ አጥፍቶ ክርስቲያኖችን ሲያድን ሃይማኖቱን ሲገልጥ ሲመሰክር የፈላ ውሃ የማይቀድመው እንዴት ነው የሚፈጥነው? እኛ የብርሃን ፍጥነት ብለን ፍጥነታቸውን አናሳንስም። ነገር ግን ቅዱስ ሚካኤል ቅዱስ ገብርኤል ወይም ቅዱሳን መላእክት በሙሉ እዚህ ምድር ላይ የትኛውም ቦታ ላይ በተመሳሳይ ሰዓት ሰው ድረሱልን ብሎ ቢጠራቸው ለኛ ተመሳሳይ በሚባል መልኩ ለነሱ በመላእክት አቆጣጠር ግን የተለየ ሰዓት ይደርሳሉ የትም ቦታ ላይ። ስለዚህ በጸጋቸው በረድኤታቸው እግዚአብሔር በሰጣቸው ጸጋ የትም በየትኛውም ቦታ የትም ይደርሳሉ። እንዴት ያላችሁ እንደሆነ በቃ ለይሄን እንዳትጠይቁኝ ነው። አሁን በምን እንዴት ላብራራው እችላለሁ? ይሄ 120 ጊዜ ይቆራረጣል ስል አይኔ ካላየ ባለሙያ ብቻ የሚያውቀው ከሆነ የቅዱሳን መላእክትን ፍጥነት እነሱና አምላካቸው እግዚአብሔር ያውቀዋል። የተደረገለት ያውቀዋል። የደረሱለት ያውቀዋል። ከዚያ ውጪ እንዴት ይደርሳሉ አናቅም። እየበረረ መጣ ሲል ግን የቅዱሳን መላእክት ፍጥነት እዚህ ምድር ላይ ካለ የትኛውም ፍጥነት የበለጠ እንደሆነ ቅዱስ ያሬድ ነግሮናል። ይቀልል ሩጸቶሙ እምነፋሳት ፍጥነታቸው ከነፋስ ይቀድማል አለ። ፍጥነታቸው ከምን ይቀድማል? የሆነ ጊዜ ላይ ሃሪኬን የሚሉት ነፋስ አሜሪካን ከኢትዮጵያ እየሄደ ሲያሰቃይ አስታውሳለሁ። በቃ ተፈጥሮን በቁጥጥር ስር አውለናል የምትለው አሜሪካ በቁጥጥር ስር ውላ ቁም ስቅሏን ስታይ ነበር። አሜሪካ ታስታውሳላችሁ? ሃሪኬን ስለሚባለው ነፋስ በጣም ፈጣን ነው
እና ነፋስ ፈጣን ተብሎ ይታሰባል በቅዱስ ያሬድ ዘመን። ከነፋስም ከብርሃንም የቀደመ እንዲህ ነው ተብሎ የማይገለጥ ፍጥነት ያላቸው የኛ ጠባቂዎች፣ የኛ ረዳቶች፣ የኛ አማላጆች ቅዱሳን መላእክት ናቸው። ክብር ምስጋና ለቅዱስ ገብርኤል ይሁንልን። ይሄ መልአክ ከሰማይ ወደ ምድር ሲመጣ እሳት አይቀድመውም። ከሰማይ ወደ ምድር ሲመጣ የፈላ ውሃ አይቀድመውም። ከሰማይ ወደ ምድር ሲመጣ የትኛውም አደጋ አይቀድመውም። ምስክራችን የባቢሎን ሜዳና የቂርቆስና የኢየሉጣ ታሪክ ነው። እየበረረ መጣ ማለት ቃላቸው ገና አፌም በጸሎት ስናገር አለ። ምናልባትም ሚካኤል ብሎ ነብዩ ዳንኤል ወይም ደግሞ ገብርኤል ብሎ ወይም ደግሞ እግዚአብሔር ሆይ ለማለት ሲል ገና ቅዱስ ገብርኤል እግዚአብሔር ብሎ ሳይጨርስ በዳንኤል ጸሎት ተገኝቶ የዳንኤልን ችግር ሊያብራራ ህልሙን ሊተረጉም ፈጥኖ እንደደረሰለት ይናገራል። ታዲያ ክርስቲያኖች እኛ ቅዱሳን መላእክትን በዝማሪያችን ይቀልል ርጾቶሙ ፍጥነታችሁ ታዳጊነታችሁ ከነፋስ ይቀድማል እያልን እናመሰግናቸዋል። እዚህ ምድር ላይ ለምሳሌ እኔ በጣም የሚገርመኝ እሳትና ድንገተኛ አደጋ ሰራተኞች አሉ። አረሳውም ጣይቱ ሆቴል አዲስ አበባ ታውቁት ከሆነ ተቃጥሎ ነበር፣ አደጋ ደርሶበት ነበር እና ያ አደጋ ሲደርስበት ቦታው ሆቴሉ እሳትና ድንገተኛ አደጋ እዛ ሆቴሉ ፊት ለፊት ነበር ያለው፣ ብዙ ሩቅ አይደለም። አያችሁት? ጭሱ ራሱ እዛው እሳትና ድንገተኛ አደጋው ጋር ይደርሳል እዛው። ነገር ግን ቶሎ መጥተው እሳቱን ማጥፋት አልቻሉም። በጣም ብዙ ነው የተጎዳው ሆቴሉ። እነሱ መኪና እስኪያስነሱ ምን እስኪሉ ብቻ በሆነ ምክንያት እሳቱ ብዙ ሄዶ ነበር። ያው በኋላ መጥተው አጠፉት እና አንድ ጸሐፊ ይሄንን አየና ምን አለ? ጉርብትናችንን የእሳትና ድንገተኛ ምንድነው የጣይቱ ሆቴልና የእሳትና ድንገተኛ አደጋ ያድርግብን አለ። ጉርብትናችንን እዛው ጎረቤትና ግን ቶሎ በመከራ አትደርስም ማለት ነው። አያችሁት? እነሱ ምናልባትም ዩኒፎርም ላይ ያለበሰ ሰራተኛ ሊሆን ዩኒፎርሙን እስኪለብስ እዚያ እሳቱ ሄዷል። መኪናውን አስነስቶ መንገድ ሊዘጋበት ይችላል፣ ይጮሃል። እኛ ሀገር ደግሞ ችግር ነው በዛ ላይ እንደምታውቁት። አያችሁት? መንገድ ተዘግቶ ጎማ ሊነፍስ ይችላል። ሌላም ብዙ አደጋ ይመጣል። ሞተርም ቢል ብዙ ነገር ነው ያለው። ክርስቲያኖች ብቻ እንደዚህም አድርገው ሰራተኞች አንዳንድ ጊዜ ራሳቸውን ለአደጋ አጋልጠው ይሰራሉና እናመሰግናቸዋለን። አያችሁት? ግን እዚህ ምድር ላይ ጎረቤት እንኳን የእሳትና ድንገተኛ አደጋ ሳይንስ ቴክኖሎጂ ያላቸው ሰዎች አጠገባችን ሆነው እንኳን ሊዘገዩ ይችላሉ። ጎረቤት ሊዘገይ ይችላል። እንግዲያው ታዲያ በአደጋ ጊዜ ከጎረቤት የፈጠነ ከሰው የፈጠነ ከዚህ ዓለም ኃይሎች የፈጠነ ረዳትና ጠባቂ ማን ነው ያላችሁ እንደሆነ እግዚአብሔር ለሰው ልጆች የመዳን ምክንያት አድርጎ የፈጠራቸው ቅዱሳን መላእክት እኛን ለማዳን እኛን ለመርዳት ከየትኛውም ምድራዊ ኃይል የበለጠ ፈጣኖች ናቸው። በማይነጻጸር መልኩ ፈጣኖች ናቸው። ቅዱስ ገብርኤል ወደዚህ ምድር ሲመጣ ጎማ አይነፍስበት፣ መንኮራኩራ አይበላሽበት። ቅዱስ ገብርኤል ቅዱስ ሚካኤል ወደዚህ ምድር ሲመጣ ድረስልን ስንለው መንገድ አይዘጋበት። ስለዚህ ጎማ የማይነፍስበት፣ ሞተር የማይበላሽበት፣ መንገድ የማይዘጋበት ጠባቂ መልአክ፣ አዳኝ ተራዳኢ መልአክ አምጡ ከተባለ ቅዱስ ገብርኤል፣ ንገሩ ከተባለ ቅዱሳን መላእክት በሙሉ የኛ ፈጣን ጠባቂዎቻችን ናቸው። በጠባቂነታቸው ላይ ምንም አይነት መሰናክል የማይገጥማቸው አዳኞቻችን እነሱ ናቸው። ስለዚህ ክርስቲያኖች እኛ ቅዱሳን መላእክትን ፍጥነታቸውን እያደነ በፍጥነታቸው እንድናለን፣ በአማላጅነታቸው እንጠበቃለን። አምላካችን እግዚአብሔር በቅዱሳን መላእክት ጥበቃና ረድኤት ሁላችንን ይጠብቀን። ቅዱሳን መላእክት ለስጋውና ለደሙ እንድንበቃ ያደርጉናል። እየበረሩ መምጣትና ከእሳት ማዳን ብቻ አይደለም። ክርስቲያኖች ትዳር ባርከው ያውቃሉ። ምን ብለው ያውቃሉ አልኳችሁ? አቤት በማርያም ንገሩኝ። ሩፋኤልን ታስታውሱታላችሁ? ታላቁ መልአክ ሩፋኤል ራሄል አንድ የሳራ ሁለት አስማንዶስ ማናት ራጉኤል ትባላለች። ራጉኤል አባቷ ነው፣ ሳራ ትባላለች። በሷ ውስጥ 7 ባል የገደለባት ሰይጣን ነበር። ትዳር ያበላሸ ሰይጣን ትዳር ያበላሻል ታውቃላችሁ? በጣም ነው የሚያበላሸው። እና 7 ባሎች ገድሎባታል ሰይጣን። ይህች ሴት ከለታት ባንድ ቀን የጦቢትን ልጅ ጦቢያን አገባች። እና ይሄ መልአክ ሩፋኤል ማለት ነው መጥቶ በሆነ መንገድ ጸለየላትና እንድትድን እንድትፈወስ አደረጋት። ጦቢያን አገባች፣ በሰላም ኖረች፣ ልጆች ወለደች። ሳራ ወለተ ራጉኤል ትባላለች። የራጉኤል ልጅ ሳራ ማለት ነው እሷ። ይገርማል ክርስቲያኖች። እና በጣም የሚገርመኝ ይሄ አሁን ትዳር ውስጥ ገብቶ ባሎችን የሚገል ፍቅርና ሰላም የሚነሳውን ሰይጣን ትዳር ውስጥ የገባን ሰይጣን ማለት ነው በሽማግሌ ማስወጣት ይቻላል?
አቤት በፍጹም አይቻልም። በፖሊስ ይቻላል? አቤት አረ እንደው ፖሊስ ጣቢያ ተሄዶ ትዳሬ እየተበጠበጠ ነውና እባካችሁ ድረሱልኝ ብሎ ለፖሊስ ማመልከት ይቻላል? በጣም ክፉ ነው። በነገራችን ላይ እዚህ ከፋ ለካ ሰዓት ቶሎ ጨርሳለሁ ብዬ ነበር። ይሄ መድረክ ነገር እኮ አስቸጋሪ ነው። ያው ልማድ ክፉ ነው። ከፋን ንጉስ ተክለ ሃይማኖት መርተውታል። ሌላም የሚገርመኝ ታሪክ አለ። ንጉስ ተክለ ሃይማኖት የሚባሉ አሉ። እሳቸው ይሄን ሀገር መርተውታል ንጉስ ሆነው። ሌላ ነገ ደግሞ ሰዓት ቢኖረን ስለ ታቶ ጋርኪ የሚባል ማናቸው ሸርቶን ነው አይደል የሚባሉት የታወቁ ናቸው ማለት ነው። እንደዚህ ለማያውቁት ሌላ ታሪክ ነግራቸዋለሁ። በጣም የሚደንቀኝ ታሪክ አላቸው። በጣም የተክለ ሃይማኖት ታሪክ ግን አሁን ካነሳነው ርዕስ ጋር ይገርማቸዋል። ንጉሱን የከፋና የጎጃም ንጉስ ናቸው። እሳቸው ሰይጣን ያዛቸው። ንጉሱን ሰይጣን ያዛቸው። ይሄ መሰሪ ሰይጣን ሲጠመቅ ምን አለ መሰላችሁ? መርጌታ ኪሮስ ይባላልው እኔ ደግሜባቸው ነው አለ። እዚህ ሀገር እኮ ነው ደግሞ ይለፈልፈው። ድንገት ለእንግድነት መጥተው ማለት ነው ግዛት እየጎበኙ። ለካ ሰይጣን መቼ ይሄ በየጠበሉ አይታመንም፣ መታመት የለበትም። በነገራችን ላይ ስለ አጥማቂዎች ምናልባት ነገ ጊዜ ካለ እዚህ ሀገር እንኳን ችግር ስለሌለ ማንሳት አይጠበቅብኝም። ለማንኛውም ግን ለካ ሰይጣኑ ይሄ አባ ኪሮስ የሚባል መርጌታ በጣም የተወደደ ነው። እሱን ለማጣላት ፈልጎ ንጉስ ላይ መልእክተኛ ይላኩ ንጉሱ እንዲታመም ያደረጉት እኔ ነኝ ብሎ ሰይጣን ጮኸ። ዛሬ ባንዳንዳ አጥማቂነን በሚሉ ሰዎች የሚታይ ነገር አክስትሽ ናት እንዲያደረገ፣ እህትሽ ናት፣ እናትሽ ናት፣ ጎረቤትሽ፣ ጓደኛሽ እንደዛ በደብተርሽ በልብስሽ ምናምን እንደዚህ እያሉ ቤተሰቡን በሙሉ እርስ በርስ ያናከሱ አጥማቂዎች አሉ። በጣም ይገርመኛል። ከቤተሰብ አይወጣም፣ ከጓደኛ አይወጣም። ሁሉም ነገር ሟርት፣ ሁሉም በሽታ ድግምት። በጣም ነው የሚገርመኝ። አረ የተፈጥሮን በሽታ አለ እንደው ዝም ብሎ ራስ ምታቱን ሁሉ እንትና የሆነ ነገር አድርጋብሽ ነው፣ እንትና የሆነ ነገር አድርጎብሽ ነው። በጣም እኮ የሚገርም ነው። ለማንኛውም እንዲህ ተብለዋል ንጉስ ተክለ ሃይማኖት እና በኋላ እንደገና ሲጠመቁ ግን ሰይጣኑ ራሱ ሴራ ወጣና እኔ መርጌታ ኪሮስ የሚባለውን ሰውዬ ከሀገር ለማባረር ስለፈለኩ እንጂ እኔ እሳቸውን አላውቅም አለ። ይገርመኛል። እና በካህናት እውነቱን ይናገራል ሰይጣን። አሊያ ግን በጣም ከባድ ነው፣ ዋጋ ያስከፍላል። ይህቺ ሳራ በጣም ብዙ ዘመን ተስፋ ቆርጣለች። የእግዚአብሔር መልአክ እስኪመጣ ድረስ ሩፋኤል እስኪመጣላት ድረስ እና ሰይጣን የማያስወጣ ማን ነው ፖሊስ የማያስወጣውን የፍርድ ቤት ትእዛዝ የማያስወጣውን ከትዳር የማይለየውን ይህንን ሰይጣን መልአኩ መጣና ጸለየላት፣ ባረካት። በደስታና በፍቅር ቤቷን ህይወቷን ኖረች። ሳራ ወለተ ራጉኤል። ክርስቲያኖች ትዳር ሲባርኩ ልጅ እንዲወልዱ ሲያደርጉ ብስራት ሲናገሩ ለዘካርያስና ለኤልሳቤጥ የሆነውን እናውቃለን። ዮሐንስ የተባለ ብዙዎች በመወለዱ ደስ የሚላቸው ሴቶች ከወለዱት መካከል እንደሱ ማንም የሌለ ዮሐንስን ተወልዳላችሁ ብሎ የተናገረ ትዳራቸውን ያሰመረ ቅዱስ ገብርኤል ነበረ ተልኮ የመጣው እና ቅዱሳን መላእክት ትዳር እንኳን ሳይቀር ባርከው እግዚአብሔርን እንድናመሰግን ያደርጋሉ። ጭንቅላት ይባርካሉ። በጣም የሚገርም በዚህ በመጽሐፈ ሄኖክ የእብዶች ጠባቂ የሆነ መልአክ አለ። ሌላ ጊዜ እነግራችኋለሁ። ለዛሬ ግን እየበረረ መጣ። ይሄ ፈጣን መልአክ ችግር ሳይደርስብን ችግራችንን ቀድሞ፣ ሞት ሳይደርስብን ሞታችንን ቀድሞ፣ ሐዘን ሳይደርስብን ሐዘናችንን ቀድሞ ሐዘናችንን ወደ ደስታ፣ ማጣታችንን ወደ ማግኘት፣ ዝቅታችንን ወደ ከፍታ ይመልስልን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር።